ሰላም! ዛሬ ዘ-ሚራክል የተባለውን አስደናቂ የኮሪያ ፋንታሲ ፊልም አቀርብላችኋለሁ። ታሪኩ የሚያጠነጥነው ፍጹም ተቃራኒ በሆኑ ሁለት መንትያ እህትማማቾች ላይ ነው፣ ሱሚና ሪና። ሱሚ በጣም አይናፋር በመሆኗ የተነሳ ቀኑን ሙሉ ክፍል ውስጥ ተቆልፎባት መዋል ትወዳለች። ከመጠን በላይ ወፍራም በመሆኗ በራስ የመተማመን ስሜት የላትም። ዋና መዝናኛዋ ዲቫ በሚል ስም በኢንተርኔት በቀጥታ ስርጭት እየገባች መዘመር ነው። ባለፉት ዓመታት ብዙ አድናቂዎች ብታፈራም ማንም ፊቷን አይቶት አያውቅም። በቀጥታ ስርጭት በገባች ቁጥር ሰዎች እንዴት የምታምር ልጅ መሆን አለባት እያሉ ኮሜንት ይጽፋሉ። ነገር ግን ሱሚ ፊቷን ካሳየች ተወዳጅነቷ በአንዴ እንደሚጠፋ ታውቃለች። በሌላ በኩል እህቷ ሪና እያንዳንዱ የኮሪያ ወጣት ሴት የምትመኘውን ሕይወት ነው የምትኖረው። ሚራክል ገርልስ የተባለው ታዋቂ የሴቶች ባንድ ዋና ኮከብ ነች። በሚሊዮን የሚቆጠሩ አድናቂዎች አሏት። በውበቷና በዳንስ የምትታወቅ ቢሆንም መዘመር ግን ጨርሶ አታውቅበትም። ቢሆንም ግን የባንዱ ቁጥር አንድ ተወዳጅ አባል ነች። የባንዱ ጓደኞቿ ግን በትዕቢቷና በባህሪዋ ምክንያት አይወዷትም። አንድ ቀን የሪና ማናጀር መጥቶ ሄሶክ ከተባለ ታዋቂ ወንድ ድምፃዊ ጋር የማስታወቂያ ቪዲዮ እንደምትሰራ ይነገራታል። ይህ ስራ ለሪና ብቻ መሰጠቱ የሌሎቹን የባንዱ አባላት አስቀይሟቸዋል። በኋላ ላይ ጋዜጠኞች የሪናን ቤተሰብ ለመጠየቅ ወደ ቤታቸው ይመጣሉ። ነገር ግን ሪና በሱሚ መልክ ስለምታፍር ሱሚ ከክፍሏ ውስጥ እንድትደበቅ ታደርጋለች። ጋዜጠኞቹ ሌላ እህት አለሽ ብለው ሲጠይቋት ሪና ታላቅ እህቴ ውጪ ሀገር ነው የምትኖረው፣ በቤት አትመጣም ስትል ተዋሻለች። ሱሚ በእህቷ መጥፎ ባህሪ ምክንያት በጣም ነው የምትጠላት። መንትያ ቢሆኑም ምንም ነገር አይጋሩም። ሁልጊዜም ጠብ ነው። ሱሚ ከእህቷ በላይ የምትጠላው ነገር በሌላ በኩል ሪና ማስታወቂያውን ለመቅረጽ ሄዳ ከታዋቂው የአይዶል ሄሶንግ ጋር ትገናኛለች። እሱ ግን ከሪና የባሰ ትዕቢተኛ ነው። ራሱን እንደ ትልቅ ሙዚቀኛ እንጂ እንደ ተራ አዝናኝ አያይም። ሪና በውበቷ ብቻ እንደታወቀች ስለሚያውቅ በጣም ያዋርዳታል። የማስታወቂያው ሀሳብ ስላልተመቸው አልሰራም ብሎ ጥላቸው ሄደ። በእሷ ምክንያት ሪናም ከማስታወቂያው ትሰረዛለች። እያለቀሰችና እሱን እየረገመች ወደ ቤት ትመለሳለች። ይህ በእንዲህ እንዳለ ሱሚ ከግቢ ውሻቸው ጋር እየተጫወተች ሳለ ውሻው አምልጦ ይጠፋል። ስትፈልገው ውላ አንድ አሮጊት መሬት ላይ ወድቀው ራሳቸውን ስተው ታገኛለች። በደግነት ተሸክማ ወደ ቤታቸው ታደርሳቸዋለች። አሮጊቷ በሱሚ ደግነት ተደስተው እሷ የታሮት ካርድ አንባቢ መሆናቸውን ይነግሯታል። አንድ ካርድ እንድትመርጥ ሲያደርጓት ሱሚ በጣም ውድና ብርቅዬውን ካርድ ትመርጣለች። ይህ ካርድ ምኞትን እንደሚያሳካ ይነገራታል። ሱሚ መጀመሪያ ባታምንም ከእህቴ ጋር ህይወት ብንቀያየር ብላ አሰበች። ነገር ግን ሀሳቧን ቀይራ እህትማማቾቹ ሆስፒታል ውስጥ ሲነቁ አስገራሚ ነገር ይፈጠራል። እናታቸው ስማቸውን አቃይራ ነው የጠራቻቸው። ወደ መስታወት ሲሮጡ የሁለቱም ሰውነት ሙሉ በሙሉ እንደተቀያየረ ያሉ። ሰውነታቸውን ለመመለስ ራሳቸውን በድንጋይ ቢመቱም ምንም አልሰራም። ከዚያ ሱሚ አሮጊቷ የሰጠቻት የአንገት ሐብል ታስታውሳለች። በውስጧ ከእህቴ ጋር ህይወት ብንቀያየር ብላ አስባ እንደነበር ይገባታል። በፍጥነት ወደ አሮጊቷ ቤት ቢሄዱ አሮጊቷ ለአንድ ወር እረፍት እንደወጣች ይረዳሉ። አሁን ለአንድ ወር ያህል በሚጠሉት ሰውነት ውስጥ መኖር አለባቸው። ላለመናጠቅ እርስ በርስ መመሪያ ይሰጣጣሉ። ሱሚ በሪና ሰውነት ያለችው ለሰው ቸልተኛ እንድትሆን ትንሽ እንድትበላና ዳንስ እንድትለማመድ ይነገራታል። ሪና በሱሚ ሰውነት ያለችው ደግሞ ዝም ብላ እንድትቀመጥ ትታዘዛለች። በማግስቱ ሪና በሱሚ ሰውነት ወደ ትምህርት ቤት ትሄዳለች። በፊት የምትበላውን መክሰስ እየበላች ሳለ እነዚያ ጉልበተኞች ያገኟታል። ጆሲዮቅ መክሰሷን ቀምቶ ያሾፍባታል። ሪና ልታስተምረው ትፈልግም ሱሚ እንደማታደርገው አስባ ዝም ትላለች። በአንጻሩ ሱሚ በሪና ሰውነት ወደ ድርጅቱ ለቀጥታ ስርጭት ኮንሰርት ሄዳለች። ነገር ግን በመድረክ ላይ ስትደናገጥ ሄሶንግ ይስቅባታል። ከመድረክ ጀርባ አልቅሳ በአንገት ሐብሉ ስትመኝ በሚቀጥለው ዙር ዳንሱን ሳትሳሳት ትጨርሳለች። አልፎ ተርፎም ዋናዋ ድምፃዊት ግጥም ስትረሳ ሱሚ በሚያምር ድምፅ ተክታ በመዘመር መድረኩን ትቆጣጠረዋለች። ሄሶንግ በድምጿ ይደነቃል። ሪና ቤት ውስጥ ሆና ሱሚ በጥሩ ሁኔታ መዘመሯ ያበሳጫታል። ምክንያቱም ወደ ሰውነቷ ስትመለስ ሰዎች ያንን ድምፅ ከሷ ይጠብቃሉ። ነገር ግን
ሄሶንግ ለሱሚ ለሪና ሰውነት አብረው ዱዊት እንዲሰሩ መልእክት ይልክላል። ሪና የቀድሞ በቀሏን ለመወጣት ሱሚ ጠንክራ እንድትሰራ ትገፋፋታለች። በትምህርት ቤት ሪና የሱሚን ማስታወሻ ደብተር አንብባ በጉልበተኞች የሚደርስባትን በደል ትረዳለች። በሚቀጥለው ቀን ጉልበተኞቹ ልጃገረዶች ሲመጡ ሪና አንዷን ሰድባት እጇን ይዛ ታስቆማታለች። ጆሲዮክ ሊያዋርዳት ሲሞክር አንተ አስቀያሚ ብላው ትሄዳለች። ጆሲዮክ በባህሪዋ መለወጥ ይማረካል። በድርጅቱ ውስጥ ደግሞ ሄሶንግ ሱሚን በሪና ሰውነት ያለችውን ይቅርታ ጠይቆ የፍቅር ጥያቄ ያቀርብላታል። አብረው ስቱዲዮ ውስጥ ሙዚቃ እየሰሩ ይሳሳማሉ። ሱሚ በሄሶንግ ፍቅር ስለወደቀች ወደ ራሷ ሰውነት መመለስ አትፈልግም። አሮጊቷ በፍጹም እንዳትመለስ ብላ በአንገት ሐብሏ ትመኛለች። የሱሚን የድሮ ማስታወሻ ያነበበችው ሪና ደግሞ ሱሚ በመልኳ ምክንያት በድምፅ ማጣሪያ አልፋ በአካል ስትቀርብ ግን በፊቷ ምክንያት እንዴት ተንቃ እንደነበር ታውቃለች። ዓለም ለአስቀያሚዎች ምን ያህል ኢፍትሐዊ እንደሆነች። በትምህርት ቤት የክፍሏ ልጆች በሪና ዳንስ ላይ ሲቀልዱ ሪና በሱሚ ሰውነት በሚገርም ሁኔታ ዳንስ ታሳያቸዋለች። ጆሲዮክ ይበልጥ ይወዳታል። በሌላ በኩል ሱሚ ሄሶንግ የእሷን ዲቫ የቀጥታ ስርጭት እንደሚያይ ትረዳለች። ሪና ግን በሱሚ ኮምፒውተር በስህተት ካሜራውን ከፍታ የቀጥታ ስርጭት ትገባለች። ሰዎች በሱሚ መልክ ላይ መጥፎ ኮሜንት ይጽፋሉ። ሱሚ ስታለቅስ ሰዎች ይህንን ይርሱት ስትል ትመኛለች። በማግስቱ ሁሉም ሰው ይረሳዋል። ሱሚ የአንገት ሐብሉ ምኞቷን ሁሉ እንደሚፈጽም ትረዳለች። ነገር ግን በእያንዳንዱ ምኞት ሌላ ሰው ይጎዳል። ለምሳሌ ለሄሶንግ ስትመኝ የእሱ ዘፈን በስርቆት ይከሰሳል። ሌላ ጊዜ ደግሞ አንድ የሰራተኛ አባል በጽኑ ይቆስላል። የ30 ቀን ገደቡ ሲያልቅ ወደ አሮጊቷ ቤት ቢሄዱም አሮጊቷ አልተመለሰችም። ሱሚ እንድትመለስ ስትመኝ በዚህ ምትክ ከሄሶንግ ጋር የፍቅር ወሬ በፓፓራሲ ይሰራጫል። ሪና ተናዳ ከሱሚ ጋር መኪና ማቆሚያ ውስጥ ትጣላለች። ሄሶንግ መጥቶ ሪናን በሱሚ ሰውነት ያለችውን ይገፋታል። ይህ ሱሚን ያሳዝናታል፣ ምክንያቱም ሄሶንግ የወደደው የሪናን ቆንጆ ፊት መስሏታል። ሱሚ ወደ አሮጊቷ ቤት ስትሄድ አሮጊቷ በመሞታቸውን ከልጃቸው ትሰማለች። ልጃቸው ምስጢሩን ትነግራታለች። ሰውነት ለመቀየር ሁለቱም እህትማማቾች በአንገት ሐብሉ እያሉ ከልባቸው መመኘት አለባቸው። አንደኛው ካልፈለገ አይሰራም። ሪና ለመመለስ ብትደሰትም ሱሚ ግን አዝናለች። ሪና ግን እውነቱን ትነግራታለች። ሄሶንግ እኔ በራሴ ሰውነት ሳለው ይጠላኝ ነበር። አሁን የወደደው የኔን ፊት ሳይሆን ያንቺ መልካምነት ባህሪ ነው ትላታለች። ምኞቱን ቢመኙም ግን ሰውነታቸው አልተቀየረም። ምክንያቱም ሱሚ አሁንም ሙሉ በሙሉ አልፈለገችም። በማግስቱ ድርጅቱ በር ላይ ሪና መኪና ልትጋጭ ሲል ሱሚ ሕይወቷን አደጋ ላይ ጥላ እህቷን ታድናታለች። ሆስፒታል ውስጥ ሲነቁ ወደ ቀድሞ ሰውነታቸው ተመልሰዋል። ያከመቻቸው ዶክተር ልክ እንደ አሮጊቷ የታሮት አንባቢ ነች። ሱሚ ታላቅ እህት ስለሆንሽ እህትሽን ስታድኚ ዓላማሽን ፈጽመሻል፣ ስለዚህ ነው የተመለሳችሁት ትላቸዋለች። ከዚህ በኋላ ሪና ከሄሶንግ ጋር ትለያያለች። ምክንያቱም የእህቷን ፍቅረኛ መንካት አልፈለገችም። ያ ጉልበተኛው ጆሲዮክም ለሱሚ ይቅርታ ጠይቆ ፍቅሩን ቢገልጽላትም ሱሚ ግን ውድቅ ታደርገዋለች። ከጥቂት ሳምንታት በኋላ ሄሶንግ የሙዚቃ ውድድር ያዘጋጃል። ሪና ለሱሚ ፎርም አምጥታ እንድትወዳደር ታበረታታለች። ሱሚ ድፍረት አግኝታ ውድድሩ አብረው የሰሩትን ዘፈን ስትዘምር ሄሶንግ ይደነቃል። በመጨረሻው ትዕይንት ሱሚና ሄሶንግ ስቱዲዮ ውስጥ አብረው ሙዚቃ ሲቀዱ ይታያል። ያ የዲቫ የቀጥታ ስርጭት ግን ዳግም አልተነሳም። እንግዲህ የዚህ ፊልም ዋና መልእክት በሶሻል ሚዲያ ያሉ ሰዎችን መጥፎ ኮሜንት ቦታ አለመስጠትን ያሳያል። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ፣ የደወል ምልክቱን ይጫኑ፣ ላይክ በማድረግ ቻናሉን ይርዱ። ስለተከታተላችሁ እናመሰግናለን።